እሺ በዚህ ቪዲዮ ደግሞ ማሳያችሁ ፕሮዳክቶቻችን እየተሸጡ እያለ ወይም አንዴ ካስገባናቸው በኋላ ቢጠፉብን ወይም ደግሞ ኤክስፓየር ካረገብን አንድ ፕሮዳክት ወይም ደግሞ የዛ ፕሮዳክት ዋጋ ቢጨምር ቢቀንስ እንዴት ማስተካከል እንደምንችል ነው የምናየው። ስለዚህ ሜኑ ሴክሽን ላይ በመሄድ ኢንቨንተሪ የሚለውን እንጫናለን። ከዛ አጀስትመንትስ የሚል አለ። አጀስትመንትን በመጫን ለመጀመሪያ ጊዜ ከሆነ እዚህ ጋር አድ አጀስትመንት ይላል። ከዚህ በፊት አጀስትመንት ካለን ደግሞ አጀስትመንትስ የሚለው ጋር ፕላስ የምትል ምልክት አለች። እሷን ፕላስ ሳይኗን በመንካት እዚህ ጋር ፎርም ያመጣልናል። በቀላሉ እዚህ ጋር ከየትኛው የስራ ክፍላችን ላይ ነው ማስተካከል የምንፈልገው የሚለውን እንሞላለታለን። እዚህ ጋር ደግሞ የትኛው ብራንች ላይ ነው ያለው የሚለውን እንሞላለታለን። በመቀጠል ደግሞ የምናስተካክለው ኳንቲቲ ከሆነ ኳንቲቲ እንለዋለን። ካልሆነ ደግሞ ፕራይስ ከሆነ ቫልዩ እንለዋለን ማለት ነው። ለምሳሌ አሁን በኳንቲቲ እንበለውና የስቶካችንን ኳንቲቲ ነው ወይስ የተገዛ ኳንቲቲ ነው ይለናል። ለምሳሌ የስቶካችንን ኳንቲቲ ነው ማስተካከል እንፈልገው። ስለዛ ስቶክ ኳንቲቲ እንለዋለን። በመቀጠል እዚህ ጋር ኳንቲቲያችን ምን ሆኖ ነው የምንቀንሰው ወይም መጨመር የፈለግነው የሚለውን ሪዝን እንሰጠዋለን ማለት ነው። ለምሳሌ ኤክስፓየር አድርጓል ለምሳሌ እንበለውና አዲሽናል ኖት ካለን እንጽፋለን፣ ከሌለም ደግሞ ባዶ እንሰጠዋለን። ለምሳሌ እዚህ ጋር ቀጣይ አይተም ነው የሚያስመርጠን የትኛው ፕሮዳክት ነው ኤክስፓየር ያደረገው የሚለውን። ለምሳሌ ፓላስ አለ እዚህ ጋር። የትኛው ባች ነው ደግሞ የሚለውን ባቹን እንሰጠዋለን። ከመጀመሪያው ባች ላይ ነው። ፕሪቪየስ ኳንቲቲያችን 1200 ነበረ። አዲሱ ኳንቲቲያችን ደግሞ ስንት ነው የሚሆነው የሚለውን እዚህ ጋር እንጽፍለታለን። ለምሳሌ 1100 ከሆነ 100 ኤክስፓየር አድርጓል ብለን በቀላሉ እዚህ ጋር ማውጣት እንችላለን ማለት ነው። እዚህ ጋር 100 ይቀንስልናል። ስለዚህ በቫሊዩ ደግሞ የ100,000 ብር ያክል ልዩነት ቼንጅ ያመጣል ስቶካችን ውስጥ። በብር ደረጃ የሚያመጣውን ልዩነት ደግሞ እዚህ ጋር ያሳየናል ማለት ነው። በመቀጠል አጀስት ኳንቲቲ በምንልበት ሰዓት በቀላሉ ኳንቲቲውን አጀስት ያደርግልናል ማለት ነው። አሁን ኢንቨንተሪያችን ላይ ገብተን በምናይበት ጊዜ ይህን ኳንቲቲ አጀስት አድርጎ ያሳየናል ማለት ነው ለዛ ፕሮዳክት። ለምሳሌ ኢኒሻል ኳንቲቲው 1200 ነበረ። ከዚህ በኋላ ግን አሁን ያለን ስቶካችን ላይ እጃችን ላይ 100 ይሆናል ማለት ነው። ስለዚህ በዚህ መልኩ ኳንቲቲ ማስተካከል እንችላለን። ፕራይስ ደግሞ ማስተካከል ከፈለግን በተመሳሳይ ኢንቨንተሪ ጋር እንሄዳለን፣ አጀስትመንት ጋር እንመጣለን። እዚህ ጋር አድ አጀስትመንት ለማድረግ አጀስትመንት ጎኑ ላይ ፕላስ ምልክት አለ። እሱን በመጫን ቢዝነስ ዩኒቱን እንመርጥለታለን፣ ሎኬሽኑን ድጋሚ እንመርጥለታለን እና ታይፕ ዋጋ እዚህ ጋር ቫሊዩ እንለዋለን። ፕራይስ ስለሆነ አፕዴት የምናደርገው ቫሊዩ እናደርገው እና የትኛው ፕራይስ ነው የፐርቼዝ የተገዛበት ነው ወይስ የምንሸጥበት ዋጋ ነው አፕዴት የምናደርገው የሚለውን። ለምሳሌ የምንሸጥበት ዋጋ ከሆነ ሴሊንግ ፕራይስ እንለዋለን። መሸጫ ዋጋው ከጨመረ ወይ ከቀነሰ ሪዝኑ ደግሞ ጋር እንመጣና ፕራይስ አፕዴት እንለዋለን። እዚህ ጋር አዲሽናል ኖት ካለን እንሰጠዋለን፣ ከሌለም ባዶ እንተውና ሌላው አይተምስ ጋር እንመጣና እዚህ ጋር ሰሌክት እናደርግለታለን የትኛው ፕሮዳክት ነው ማስተካከል የምንፈልገው የሚለውን። ሌላው ባቹን ሰሌክት እናደርግለታለን። እዚህ ጋር ፕሪቪየስ ፕራይስ ወይም ደግሞ የድሮ ዋጋ 1000 ብር ነበረ። አሁን ለምሳሌ 1400 ብር ሆኖ ከጨመረ 1400 ብር አዲሱን ፕራይስ እናስገባለት እና አጀስት ፕራይስ በምንልበት ሰዓት በቀላሉ ፕራይሳችንን አጀስት ያደርግልናል ማለት ነው። ለዚህ ፕሮዳክት ኢንቨንተሪ ጋር ገብተን በምናይበት ሰዓት በድጋሚ የዚህ ፕሮዳክት ዋጋ አጀስት ባደረግንበት ዋጋ ያስተካክልልናል ማለት ነው። ስለዚህ መጀመሪያ ኢኒሻል ፕራይሱ 1000 ብር ነበረ። አዲሱ ፕራይስ ደግሞ ሴሊንግ ፕራይሱ 1400 ብር አድርገነዋል ማለት ነው። በዚህ መሰረት አፕዴት አድርጎልናል። ስለዚህ አጠቃላይ አጀስትመንታችንን ለማየት እዚህ ጋር በምንመጣበት ሰዓት ወይም ኢንቨንተሪ ነክተን አጀስትመንትን በምነካበት ሰዓት አጠቃላይ አጀስትመንት ሊስታችንን ያሳየናል እና ለእያንዳንዱ አጀስትመንት ኢንቮይስ ጀነሬት ያደርግልናል። ኢንቨንተሪ አጀስትመንት
ብሎ እዚህ ጋር የካምፓኒያችንን ስም እዚህ ጋር ያስቀምጥልናል። ለምሳሌ ፕሮዳክት እዚህ ጋር ያስቀምጥልናል። ይሄ ፕሮዳክት ከኢኒሻል ባቹ ፕሪቪየስ ኳንቲቲ 1200 ነበረ። አዲሱ ኳንቲቲ ደግሞ 1100 ብር ሆኗል። 1100 ኳንቲቲ ሆኗል። ቼንጅን ኳንቲቲ ደግሞ የኔጌቲቭ 100 የኳንቲቲ ልዩነት አለው። ሪዝኑ ደግሞ ኤክስፓየር አድርጓል ብሎ በዚህ መሰረት ለእያንዳንዱ ስቶክ አጀስትመንታችን ኢንቨንተሪ አጀስትመንታችን ያስቀምጥልናል ማለት ነው። ይህንን ፕሪንት አውት አድርገን እያንዳንዱ ፕሮዳክቶቻችንን ትራክ ማድረግ እንችላለን። አጀስት የተደረገው በማን ነው የሚለውንም ጭምር ያሳየናል ማለት ነው። በተመሳሳይ ለቫሊዩ ወይም ደግሞ ለፕራይስ አጀስትመንታችንም በተመሳሳይ ኢንቮይስ ጀነሬት ያደርግልናል ማለት ነው። ስለዚህ ይህን ይመስላል። ስቶካችንን በቀላሉ ቢጨምር ቢቀንስ ዋጋ ሴልስ ላይ ካለን በቀላሉ በዚህ መሰረት አጀስት የምናደርግበት ፊውቸር ነው ያሳየኋችሁ። አመሰግናለሁ።